ሰላም እንዴት ናችሁ ተመልካቾቼ? ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ ደግሞ ከአሊኤክስፕረስ ከአሊባባ በኢትዮጵያ ብር በሎካል ኢትዮጵያ ብር ተጠቅመን እቃ ማዘዝ እንችላለን ወይ? እውነት በኢትዮጵያ ሎካል ከረንሲ ብር ተጠቅመን ኢንተርናሽናል ፔመንቶችን መፈጸም እንችላለን? ከአሊኤክስፕረስ ከአሊባባስ እቃ ማስመጣት እንችላለን? ኢትዮጵያ ውስጥ እቃ ማስመጣት እንችላለን ብለን አብረን እናያለን። እሺ ዲቴይልስ ነው። በኢትዮጵያ ሎካል ከረንሲ ብር ተጠቅመን ለምንድን ነው ክፍያ መፈጸም የማንችለው የሚለውን ስናይ መጀመሪያ ስፔሻሊ ወደ ፌብራሪ አካባቢ በተለያዩ ሚዲያ ሲወራ ነበረ። በቢቢሲ ላይ የተለያዩ ሪፖርተሮች ሲወጡ ነበረ። ስፔሻል ሪፖርተር ጋዜጣ እዚህ ላይ ኢንፎርሜሽን አውጥቶ ነበረ። ምንድን ነው ከፌብራሪ መጨረሻ ከፌብራሪ 26 ጀምሮ በኢትዮጵያን ሎካል ከረንሲ ኢትዮጵያን ከረንሲ ተጠቅመን የተለያዩ ኢንተርናሽናል ፔመንቶችን መፈጸም እንድንችል የኢትዮጵያ ከረንሲ እዚያ ላይ አክቲቭ እንዲሆኑ አክቲቭ ይሆናሉ ተብሎ ነበረ ማለት ነው። ግን በአሁኑ ሰዓት ያለው አፕዴት ምንም የለም። በኢትዮጵያ ብር ተጠቅመን ምንም ክፍያ መፈጸም አንችልም ማለት ነው። ሌላው ይቅርና ከአሊኤክስፕረስ የተለያዩ በጣም ትንንሽ እቃዎች እንኳን ማዘዝ አንችልም ማለት ነው። ትንሽ የሆኑ እቃዎችን ማዘዝ አንችልም። ለዚህ ደግሞ ምንድን ነው ችግሩ የሚለውን ስናይ እዚህ ላይ ከተለያዩ ሪፖርተሮች ከተለያዩ ሶርስ ያገኘሁትን ለእናንተ እነግራችኋለሁ ማለት ነው። መቼ ሲለቀቃል የሚለውም ደግሞ እናያለን። መጀመሪያ ችግር የሆነበት ምንድነው አንሶልቭድ ከረንሲ ስዋፕ አግሪመንት የሚለው አለ። ይሄ ምን ማለት ነው? በሁለት ሀገራት መካከል የሚፈጸም ወይ ደግሞ በሁለት ድርጅት መካከል የሚፈጸም አግሪመንት ነው። ፎር ኤግዛምፕል ኢትዮጵያ ዶላርን የምትፈልግ ከሆነ እና በራሷ ብር ተጠቅማ ያን ዶላር የምታገኝበት ሜተድ ማለት ነው። ይሄ ከረንሲ ስዋፕ አግሪመንት የሚለው ይሄ ሜተድ ምንድን ነው? ከረንሲ ኤክስቼንጅ ሳይሆን ልውውጥ ማድረግ ነው። ይሄ ማለት እኔ ለእሱ እሰጣለሁ፣ እሱ ደግሞ ለእኔ ይሰጠኛል ማለት ነው። ኢትዮጵያ የራሷን ብር ኮላተራል አድርጋ ዶላሩን በብር ትለውጣለች ማለት ነው። ግን አግሪመንቱ መጨረሻ ላይ ኢትዮጵያ እንዳደረጋለች ያ የወሰደችውን ዶላር ከና ኢንትረስቱ ነው የምትከፍለው ማለት ነው። ኢንትረስቱን ስትከፍል ደግሞ በዶላር ነው የምትከፍለው። እነሱም ደግሞ ኢንትረስቱን ለእኛ ሲከፍሉ በብር ነው የሚከፍሉልኝ ማለት ነው። ለእኛ የሚከፍሉ በብር ነው ማለት ነው። ይሄ ነው ማለት ነው። ስለዚህ በጣም እስካሁን የዘገየው አንደኛው ምንድነው ከረንሲ ስዋፕ ዲስአግሪመንት የሚለው ማለት ነው። የከረንሲ ልውውጥ የምንዛሬ ልውውጥ አግሪመንት ስላልተደረሰ ነው ማለት ነው። ወደ ፌብራሪ መጨረሻ ላይ ይለቀቃል ተብሎ ነበረ። ግን ምንም የተለቀቀ ነገር የለም። በሎካል ኢትዮጵያን ብር ምንም የትም ፕላትፎርም ላይ ከኢትዮጵያ ውጭ ምንም ክፍያ መፈጸም አንችልም ማለት ነው። ስለዚህ የመጀመሪያና ያልተፈታው ችግሩ ምንድነው? የከረንሲ ስዋፕ አግሪመንት ወይም የምንዛሬ ልውውጥ ስምምነት ማለት ነው። እስካሁን ላይ ምንም ስምምነት ላይ የተደረሰ ነገር ስለሌለ በኢትዮጵያ ብር ከኢትዮጵያ ውጭ ምንም ክፍያ መፈጸም አንችልም ማለት ነው። ምንም ክፍያ መፈጸም አንችልም። ስለዚህ እዚህ ላይ ግን የተለያዩ ኢንፎርሜሽን እየወጡ ነው። ስፔሻሊ ከፌብራሪ መጨረሻ በኋላ እኔ በራሴ በኩል ቼክ እያደረኩ ነበረ። አሊኤክስፕረስ ላይ እየገባው በሎካል ኢትዮጵያን ብር ቴሌብር ላይ በተለያዩ በሲቢኤ ክፍያ መፈጸም የሚቻል ከሆነ ብዬ ቼክ እያደረኩ ነበረ። ግን ምንም እዚያ ላይ ምንም የተለቀቀውም የሎካል ከረንሲ የለም። ይሄ ደግሞ አሁን በነገርኩ በከረንሲ ስዋፕ ላይ ምንም ስምምነት ስላልተደረሰ ምንም ክፍያ መፈጸም አንችልም ማለት ነው በኢትዮጵያ ብር። ይሄ ደግሞ ሰልፍ የሚደረገው በኢትዮጵያ ብሔራዊ ባንክ ነው ማለት ነው። ኢትዮጵያ ብሔራዊ ባንክ
ይሄን ስምምነት መፈጸም የሚችለው ሌሎቹ ባንክ ሳይሆን የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ነው ይሄንን ስምምነት መፈጸም የሚችለው። በሎካል ካረንሲም እነዛ ፕላትፎርሞች ላይ የተለያዩ ፕላትፎርሞች ላይ ክፍያ መፈጸም እንደሚችል ሌጋል ራይት የሚሰጠው ናሽናል ባንክ ነው ማለት ነው። ናሽናል ባንክ ነው ማለት ነው። ስለዚህ በናሽናል ባንክ በኩል ስምምነቱ ተደርሶበት ስምምነት ላይ ደርሶበት ሲመጡ ቀላሉ መፈጸም እንችላለን ማለት ነው። ይሄ የከረንሲ ልውውጥ ሲያልቅ ላንች ይደረጋል ማለት ነው። ግልጽ የሆነ የተቀመጠ ኢንፎርሜሽን የለም። እዚህ ላይ እቃ ስናስመጣ ኤግዛምፕል እኔ ከውጭ እቃ ሳስመጣ የተወሰነ በጣም ትንንሽ ኤሌክትሮኒክስ እቃዎች ሊሆን ይችላል፣ የተለያዩ ማቴሪያሎች አይተሞች ከውጭ ሳስመጣ ምንም የተቀመጠ የኢንፎርሜሽን ስለሌለ ታክስን ልከፍል እችላለሁ፣ ኢምፖርት ታክስ ልከፍል እችላለሁ ማለት ነው። በጣም ግልጽ የሆነ ኢንፎርሜሽን ስለሌለው ይህም አንዱ ችግር ነው ማለት ነው። በኢትዮጵያ ብር ስንከፍልም ባንከፍልም ምንም የተቀመጠ ኢንፎርሜሽን ግልጽ የሆነ ከዚህ በላይ ቫሉ ፎር ኤግዛምፕል $20 በላይ ከሆነ ወይ ደግሞ ከ3000 ኢትዮጵያን ብር በላይ ከሆነ ይህ ታክስ ኢምፖስት ይደረጋል የሚለው ኢንፎርሜሽን የለም። ከዚህ በላይ ወይ እቃው ከዚህ በላይ ከሆነ ወይ የእቃ ዋጋው ከዚህ በላይ ከሆነ ታክስ ኢምፖስት ይደረጋል የሚል ኢንፎርሜሽን የለም። ምንም የተቀመጠ ግልጽ የሆነ ኢንፎርሜሽን ስለሌለ ይሄ አንዱ በጣም ያልተፈታው ችግር ነው ማለት ነው። እቃ ስናስወጣ በጣም ትንንሽ እቃ ብናስመጣ በጉምሩክ በኩል ክፍያ ልንፈጽም ይችላል ማለት ነው። ታክስ ኢምፖስት ሊደረግ ይችላል ማለት ነው በጉምሩክ በኩል። ስለዚህ አጠቃላይ ስናየው ምንድነው ከተለያዩ ፕላትፎርም ከአሊኤክስፕረስ ከአሊባባ እና ከተለያዩ ኢኮመርስ ፕላትፎርሞች እቃ ስናዝዝ እስካሁን ምንም የተቀመጠና ቫሊዲቲ የተደረገ ስምምነት የተፈጸመ የኢትዮጵያ ብር የለም ማለት ነው። ኢትዮጵያ ብር የለም። ስለዚህ በተለያዩ ኢንፎርሜሽን በተለያዩ ሚዲያዎች የወጣ ነበረ። ዩቱብ ላይ የተለያዩ ቪዲዮዎች ሲሰሩ ነበር። እኔ አይቻለሁ። በቴሌብር ላይ ሲገቡ ቪዛ ካርድ የሚላለ ኢንተርናሽናል ቪዛ ካርድ የሚላለ እዛ ላይ እሱን አክቲቬት አድርጋችሁ ይህን ክፍያ መፈጸም ትችላላችሁ የሚል ኢንፎርሜሽን አይቻለሁ። ግን ይሄ እስካሁን አሁን ባልኩት በከረንሲ ስዋፕ አግሪመንት ስላልተደረሰበት በቴሌብርም በሲቢኤም በየትኛውም ክፍያ መፈጸም አንችልም ማለት ነው። ግን የሆነ ኢንፎርሜሽን አለ ከናሽናል ባንክ ጋር ስምምነት ላይ ለመድረስ እየተነጋገሩ እንደሆነና በቅርቡ እንደሚመጣ ኢንፎርሜሽኑ እንደሚለቀቅ በቅርቡ ኢትዮጵያን ሎካል ከረንሲ የኢትዮጵያን ብር እነዛ ፕላትፎርሞች ላይ ተለቁ በኢትዮጵያን ብር ከፍለን እቃ መግዛት እንድንችል መንገድ ላይ እንዳለ ሪፖርት ጋዜጣ አውጥቷል ማለት ነው። የዘገየው በከረንሲ ስዋፕ ምክንያት እንደሆነና ይህም ደግሞ በናሽናል ባንክ በኩል ሂደት ላይ እንዳለና እየተሰራ እንደሆነ የሚያሳይ ኢንፎርሜሽን አለ ማለት ነው። ከዚህ ውጭ ግን በኢትዮጵያን ብር ተጠቅመን ምንም ክፍያ መፈጸም አንችልም። በየትኛው ፕላትፎርም ላይ በየትኛውም ኢንተርናሽናል ፔመንት መፈጸም የምንችልበት መንገድ የለም ማለት ነው። ይሄ ደግሞ ህግ ነው። ናሽናል ባንክ እስካልፈቀደ ድረስ ምንም ማድረግ አንችልም ማለት ነው። አንድ የኮመርሻል ባንክ ራሱ ምንም መፈጸም አይችልም፣ ወይ ደግሞ ቴሌ በራሱ ፍላጎት ምንም ማድረግ የማይችል ማለት ነው። ከነሱ ዶሜን ውጭ ነው፣ ከነሱ ስልጣኖች ስለሆነ ናሽናል ባንክ ነው ይሄንን ሌጋል የሚያደርገው። የዛሬ ቪዲዮ ይመስላል። ቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ቻናልን ላይክ እና ሼር በማድረግ ይሄ ኢንፎርሜሽን ለሁሉም እንዲደርስ አድርጉ። ኮሜንት ካላችሁ ሀሳባችሁን ኮሜንት ላይ አሳውቁን። እንዲሰራላችሁ የምትፈልጉ ቪዲዮ ካለ ኢንፎርሜሽን ካለ ኮሜንት ላይ አሳውቁና በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።